ጩኸቱ በሌሊት ዝምታ ውስጥ ጠፋ። ማንም አልሰማውም። በዚያው ምሽት እናቱ አልጋው ላይ ስታገኘው ዳዊት ልክ እንደ በድን ነበር። አይኖቹ ክፍት እንደሆኑ ባዶ ነገር ይመለከቱ ነበር። ድምፁ ሙሉ ለሙሉ ጠፍቶ ነበር። በእጁም አንድ የሻከረ ጥቁር የዛፍ ቅርፊት አጥብቆ ይዞ ነበር። ከዚያች ሌሊት በኋላ ዳዊት አንዲትም ቃል አልተናገረም። በቀጣዮቹ ሳምንታት ፍርሃት በመንደሩ ተስፋፋ። ሌሎችም ያንን አስፈሪ ሹክሹክታ መስማት ጀመሩ። የመንደሩ ቄስ በጸሎትና በበረከት ዛፉን ሊባርኩት ሞከሩ። በማግስቱ ጠዋት ግን ቄሱ ያለምንም ምልክት ጠፍተው ነበር። በዛፉ ስር የቀሩት ባዶ ጫማዎቻቸው ብቻ ነበሩ። ከዚያም አስፈሪዎቹ ሕልሞች ተጀመሩ። የመንደሩ ነዋሪዎች በሌሊት በሕልማቸው